ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋ ለመናገር ልምምድ እነሆ ክፍል 46ን ይዘንላችሁ መጥተናል። በዛሬው ትምህርታችን ደግሞ የቋንቋ ክብሽቶቻችንን 630 እናደርሳለን። አሁን በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። Can I borrow your charger? Can I borrow your charger? ቻርጀር የምንለው የኃይል መሙያ ነው። ከስልክ ጀምሮ እስከ መኪና ድረስ ኃይል የምንሞላበት ኃይል መሙያችን ቻርጀር ነው። ሰው የኃይል መሙያህን መበደር እችላለሁ። ብዙ ጊዜ ለስልክ ነው የምንጠቀመው። ቻርጀርህን መበደር እችላለሁ። Can I borrow your charger? ቻርጀርሽን መበደር እችላለሁ። Yes, here you go. አዎ ይኸውልህ። ሴትም ከሆነች ጠያቂዋ yes here you go። አዎ ይኸውልሽ፣ ቻርጀሩ ይኸውልሽ። Can I borrow your charger? ጥያቄ ነበር ለማስታወስ ያህል። No, I need it። ቻርጀርህን መበደር እችላለሁ። ቻርጀርሽን መበደር እችላለሁ። Can I borrow your charger? No, I need it። አይ እፈልገዋለሁ። ቻርጀሬን እፈልገዋለሁ፣ አልሰጥም ማለት ነው። No, I need it። አይ እፈልገዋለሁ። Is your computer working? Is your computer working? ኮምፒውተርህ እየሰራ ነው። ኮምፒውተርሽ እየሰራ ነው። Is your computer working? ኮምፒውተር እየሰራ ነው። ኮምፒውተርሽ እየሰራ ነው። Yes, it's working fine። Yes, it's working fine። አዎ በጣም በጥሩ ሁኔታ እየሰራ ነው። Yes, it's working fine። አዎ በቆንጆ ሁኔታ እየሰራ ነው። Is your computer working? ኮምፒውተርህ እየሰራ ነው። ኮምፒውተርሽ እየሰራ ነው። ጥያቄውን ለማስታወስ ያህል ነው። No, it's broken። No, it's broken። አይ ተበላሽቷል ወይም ተሰብሯል። No, it's broken። ኮምፒውተሬ እየሰራ አይደለም፣ ተበላሽቷል። No, it's broken። How do I turn this on? How do I turn this on? ይህንን እንዴት ማብራት እችላለሁ? How do I turn this on? ይህንን እንዴት ላበራው እችላለሁ? How do I turn this on? ይህንን እንዴት ማብራት እችላለሁ? ምስሎቹ እጅግ በጣም አድርገው ነው የሚጠቅሟችሁ። በደንብ አድርጋችሁ እንድትረዱት አይምሮን በቀላሉ እንዲመዘግበው አድርገን ነው ምስሎቹ የምናስቀምጠው። እያንዳንዱ ነገር ተጠንቅቀን ነው እየሰራንበት ያለ ነው። ያለ ምክንያት የተቀመጠ የለም። ከላይ ያለው እንግሊዘኛው፣ መሀል ላይ ያለው እንግሊዘኛውን እንዴት ማንበብ እንዳለባችሁ፣ እንዲሁም ደግሞ የመጨረሻው ከታች ያለው ደግሞ እንግሊዘኛው በአማርኛው ትርጉሙ ነው። ሰው ለእናንተ እንዲጠቅም ተደርጎ ነው የተቀመጠው። ይበልጥ አይምሮ በቀላሉ መዝግቦ እንዲይዘው። አይምሮ በአብዛኛው በምስል የሚሰጠው ነገር ይመዘግባል። ሰው በምስል በአይን አማካኝነት ነርቮች ወደ አይምሮ መልእክት ያስተላልፋሉ። ስለዚህ በቀላሉ እንድትመዘግቡትና መናገር ስትፈልጉ ደግሞ አይምሮ ምንም አይነት እንከን ሳይገጥመው እናንተም ሳትንተባተቡ እንድትናገሩ እንዲረዳችሁ ነው። How do I turn this on? ጥያቄው ነበር። እንዴት ማብራት እችላለሁ? Press the power button። Press the power button። ፓወር በተኑን ወይም ደግሞ በአማርኛ የኃይል አዝራሩን ተጫነው፣ ያኔ ይከፍተዋል እያለ ነው። Press the power button። How do I turn this on? ይህንን እንዴት ማብራት እችላለሁ? Press the power button። ፓወር የሚለውን በተን ተጫነው። እያንዳንዱ ነገር ዲቫይሶች ላይ ይጻፋሉ። ከተጻፉት ነገሮች አንዱ ፓወር የሚለው ነው። ፓወር የኃይል ማብሪያ ነው። ይታወቃል። ለየት ተደርጎ ሰፋ ተደርጎ ነው የሚሰራው። እሱን ስትጫነው ይበራል፣ እሱን ስትጫነው ደግሞ ይጠፋል። ሰው ፕሬስ the power button። የፓወር በተኑን ተጫነው፣ ወይም ደግሞ ሴትም ከሆንሽ የፓወር በተኑን ተጫኘው። How do I turn this on? How do I turn this on? ይህንን እንዴት ማብራት እችላለሁ? ጥያቄው ይሄ ነበር ለማስታወስ። ለማብራት ስንል ፓወር በተኑን ተጫኑ ብለናል አይደለ? ሌላም ደግሞ አለ። plug it in first። plug it in first። መጀመሪያ ሰካው፣ ሶኬቱን መጀመሪያ ሰካው። plug it in first። መጀመሪያ ሰካው።
እንዴት ላብረው አይደለ ጥያቄው? ሃው ዱ አይ ተርን ዲስ ኦን እንዴት አድርጌ ማብራት እችላለሁ? ፕላግ ኢት ኢን ፈርስት መጀመሪያ ላይ ሶኬቱን ሰካው። መጀመሪያ ላይ ሶኬቱን ሰኪው። ካን ዩ ሄልፕ ሚ ዊዝ ዚስ? ካን ዩ ሄልፕ ሚ ዊዝ ዚስ? በዚህ ልትረዳኝ ትችላለህ፣ በዚህ ልትረጅኝ ትችያለሽ። ካን ዩ ሄልፕ ሚ ዊዝ ዚስ? በዚህ ልትረዳኝ ትችላለህ፣ በዚህ ልትረጅኝ ትችያለሽ። ያ የምትረዱትን ነገር ደግሞ እያሳዩ ነው እንዲሚሏችሁ እንድትረዱት ነው። ለምሳሌ ኮምፒውተሩን ማብራት ሊሆን ይችላል እስካሁን ያየነው። ሌላም እርዳታ የሚጠይቁ ሰዎች በዚህ ልትረዳኝ ትችላለህ፣ በዚህ ልትረጅኝ ትችያለሽ ብለው ያንን የፈለጉበትን እርዳታ ያስፈለጋቸውን ነገር በምስል እያሳዩ ነው የሚሆነው ይሄ ጥያቄ። የስ ዋት ዱ ዩ ኒድ ሄልፕ ዊዝ? አዎ ልረዳ እችላለሁ፣ ግን በምን እርዳታ ትፈልጋለህ? የስ ዋት ዱ ዩ ኒድ ሄልፕ ዊዝ? አዎ መርዳት እችላለሁ፣ ግን እኔ በምን በማድረግ ላግዝህ ወይም ደግሞ ምን በማድረግ ላግዝሽ፣ ለሴትም ለወንድም ስለሚሆን ዩ። ከን ዩ ሄልፕ ሚ ዊዝ ዚስ? በዚህ ልትረዳኝ ትችላለህ፣ በዚህ ልትረጅኝ ትችያለሽ ጥያቄው ነበር። ኖ አም ቢዚ ራይት ናው። ኖ አም ቢዚ ራይት ናው። አይ አሁን ቢዚ ነኝ፣ ስራ አለብኝ እያላችሁ ነው። ኖ አም ቢዚ ራይት ናው። አይ አሁን ላግዝሽ አልችልም፣ ምክንያቱም ደግሞ ስራ አለብኝ ቢዚ ነኝ እያለ ነው። የመጀመሪያው እርዳታ መስጠት እንደሚችልና እንዴት መርዳት እንደሚችል ጠይቋል። የሁለተኛው ደግሞ እርዳታውን መስጠት እንደማይችል አሁን ላይ ምንም አይነት ጊዜ እንደሌለው አሳውቋል ማለት ነው። የዛሬው ትምህርት ይህንን ይመስል ነበር። ዛሬ ክፍል 46ን አይተናል። በቀጣይ ክፍል 47 እንመለከታለን። በክፍል 47 ደግሞ ክምችቶቻችንን 639 እናደርሳለን። 639 በተመሳሳይ ኤስድ እንግሊሽ ቱ ላይም እየሄድን እንገኛለን። እዛ ላይም ገብታችሁ ትምህርቶችን ተማሩ። ዘወትር ሰኞና ሐሙስ ከ9:30 በኋላ በዚህኛው ቻናል ላይ ይለቀቃል። ዘወትር ማክሰኞና አርብ በተመሳሳይ ሰዓት ከ9 ሰዓት ተኩል በኋላ ደግሞ በሁለተኛው ቻናላችን ላይ ልምምዶች ነው የሚለቀቁት። ከዛ ባለፈ ትምህርቶችን በሁለቱም ቻናሎች በየቀኑ እየተለቀቁ ስለሆነ በሾርትም በኖርማልም ቪዲዮዎች እየተለቀቁ ስለሆነ ገብታችሁ ተማሩ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ስር ላይ ያስቀምጡልን። ቀጣይ ስለምን እንስራ እስቲ ኮሜንት ስር ላይ ያስቀምጡልን። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።